ሰላም ሰላም ውድ የኔ ሰብስክራይበሮቼ እንዴት ናችሁልኝ? ሰላም ናችሁ? እኔ ያለው ደህና ነኝ። ዩቲዩብን ላይክ ሰብስክራይብ አድርጉልኝ፣ አበረታቱኝ። እንግዲህ ዛሬ ደግሞ አልዋ ድራማ ነው ይዤ የመጣ ከቦራ ጋራ ወደ ውጭ ወጥታ ነበረ። ቶፓስም ከፊደል ጋር ወጥቶ ነበረ እና ተመልሳ መጣችና ሰራተኛ የት ሄደሽ ነው ልጄ ስትለው አይ ከቶፓስ ጋራ እንደዚህ ፖስታ ላኪውን ፈልገን ወተን ነበረ ነው አለችው። እነሱ ግን እንትን እያደረጉ ነበረ። ሆነ ሰውዬው መንገድ ላይ መኪና አደጋ ገጥሟችሁ ነበረና እያሳከመ ነበረ አቶ ቶፓስ። ፊደን ወደ ቤት ተመልሳለች። ዶክተሩን ለብቻ ጠርቶ ያከመ ነበረ። ሰውየው በቀላሉ የሚድኑ ይመስላል አለው። ሰውየው ግን ወይኔ ጉዱ! ሰውየው ግን ማን ቢሆን ጥሩ ነው የእሱ ሚስት የወይዘሮ ዛራ የአሁኑ የቶፓስ ሚስት ሆነ የቀረበችው ሴትዮ ባሏ ነው እንግዲህ የመጣ። ቶፓክ እንግዲህ እሱን እያሳከበ ነው እንግዲህ ሊያወጣጣ ይችላል ብዬ ነው የማስበው። ቶፓክ እንግዲህ በፊት የቬዳቲ ፍቅረኛ ነበረና በመኪና አደጋ ነው እንደዚህ የሆነ። ቡራክና ጨወቱ ነበረ። አንደኛ ሰራተኛ ሮጣ መጣች። ምን ሁሉንም ነገር አስገብተሻል፣ አመሰግናለሁ። አቶ ቶፓክ ለምንድን ነው መጥቶ አልወሰደ አለችውና ሰራተኛ እኔም ቢሆን አላውቅም አለ። ለምን እንደሆነ አላውቅም፣ ለምን እንደሆነ ግን መጠየቅ ምን እያደረገ የሆነ አላውቅም። ለማንኛውም ይሄ ልውሰድላት እኔ ቡራክ ውዴ፣ ይሄ ነው ስጄ ልምጣ ከእህቴ ሳር ጋራ ተጫወት እሺ አለችውና ለልጁ ነገረችው። የራሷ ልጅ ነው ስለማይተዋወቅ ነው። ምክንያቱም በሆነስ የሚያስደስትክ ነገር አዘጋጅቼ እላለሁ። የሚያስደስተኝ አለውና እየቀብራከው አዎ አለችውና ቅያሬ ልብስ ነው አርገህ ይሄ አሁን እንግዲህ እሱም የማይወዳትን ሴትዮም እየተጨናነቀች ምንድን ነው የደበቅሽው? እዛ ቦርሳ ውስጥ ምንድን ነው የደበቅሽው? አለቻትና ቦርሳውን ተቀበለቻት። ምንም እንዲሁ አለችውና እኔ የቆሸሹ የኔ ልብሶች ናቸው፣ የት ማጠብ እችላለሁ፣ ስለዛ ነው አለችውና ሸወደቻት ሴትዮን። እሷም ቆማ ፈጠጠችና አየቻትና የት ነው እኔ ምንም ማውቀው ነገር አለ ሂጂና አይልዴን ጠይቃት አለቻትና ሮጣ ሄደች። እሷ ግን ቦርሳውን ይዛ ወደ ቶፓክ ለመሄድ ነው እየሮጠች ነው። እንግዲህ ከሷ ሆነ ነገር ደብቆ እንትን እያሉ ነበረ። ሰውየውን እንግዲህ የእሷ ባል የነበረን አፍኖታል። እነሱ አፍኖ ለብቻው ወስዶታል። እዛው እያከሳከመ ነው ቶፓክ ለግሉ። ሰውየው እስካሁን አልነቃም። ቤተሰቦቼ ጉዳይ መፍትሄ አግኝቶ አሁን ስራ መጀመር እፈልጋለሁ። አቶ አድናን የአንቺ ቦታ ሌላ ሰው ቀጥሯልና አሁን እዚህ መቀጠር አትችይውም ብላ ስትናገራት እሷ አቶ አድናን አሲያልን ከአንቺ ጋር ነው ለምንድን ነው የመጣችው? የቤተሰብ ችግር ስለፈታች አሁን ልትቀጠር መጥ ሌላ ሰው እንደገባህ ነው ነገር አሲያን ቅጠራት። ወይዘሮ ሴፍዳ አሲያን ዝም ብለሽ አትቅጠራት ብሏል ሽማግሌው። ወይዘሮ አይስ ወደዚህ ትመጪ አለቻትና ጠራቻት። የተፈጠረ ነገር አቶ አድናን አይቶች ስለነበረ እኮ ደወለልኝ። ስራ ሊቀጥርሽ ፍቃደኛ ሆናል። ፍቃደኛ በጣም ነው የማመሰግነው አለችና አቀፈቻት። ይቅርታ አርግልኝ ምን ሰው ተቀጥሯል ስትይኝ እኮ በጣም ግራ ገብቶኝ ነበረ አለቻትና አቀፈቻት። ሳቀችው። ደስ አለ ደግሞ ሳቋ ሲያምር እናንተ። ፌዳትን እንግዲህ ፌዳት ሻንጣውን እዛ ነው ወደ ውጭ ወጣችው። ቶፓክ ጋር እየሄደች ነው
የቶባክ ሚስት ሆኖ እንትን ብላ ቶባክ እስጋ ደርሳለች። ቶባኩም እዛ ቁጭ ብሏል፣ እሷም ቁጭ ብላለች። ፊት ለፊት ቁጭ ብሏል ቶባክና ልብሱን ቀይሮ ነው የመጥቶ ቁጭ አለ። በጣም አመሰግናለሁ ስላት ፌዳት ደንግጣ ነበረና ስለምኑ አለችውና ጠየቀችው። አይ ስለ ልብሱ ነው፣ ልብስ ዘሽልኝ ስለመጣሽ። ስለዚህ ዶክተሩ አስጊ ሁኔታ ላይ አይደለም ነው ያለ አለና ጠየቀ። አዎ አሁንም ትንሽ እስኪሻለው ድረስ እዚሁ አንቺን ጠርጥሬሽ ስለነበረ ይቅርታ አድርግልኝ አላት። አይ ምንም አይደለም ብላ መለሰችው። እሷ መረዳት የማልችል ሰው ነኝ፣ መረዳት የማይችል ንግግሮች። እንግዲህ ወይዘሮ አይዳ እየተጨናነቀች ነው። አንተ ከፈለክ ወደ ቤት መሄድ ትችላለህ፣ እኔ እጠብቃለሁ እሱ ስትለው፣ አዎ ትኩረት መሳብ የለብንም፣ እኔ ቤት ድርሽ እመጣለሁ፣ ትኩረት መሳብ የለብንም አለና ቶባስም ቀደም ብዬ መምጣት ሞክራለሁ አለውና ብድግ ብሎ ሄደ። ሰውየው አጠገብ እሱ እንደተኛ ነው። ፌዳት ወን ነገር እያሰበች ነው። ምን ማድረግ እንዳሰበች አላውቅም፣ ብቻ ቁጭ ብላ ያሰበች ነው። በሩ ጋ ቆሞ ወይኔ ጉዴ አይሳን እንትን ማለግ አልቻልኩም፣ እሷን ማስደሰት አልቻልኩም፣ ስራ የለኝም አፍያ እኔ ስራ ስለሌለኝ ማንም ሰው አይፈልገኝም ብሎ ይናገራል። እሱም ዛሬ አዲሱ ሱቃችን ሄደን እናያለን አለና ያሰበ ነበረ። አሁን ግን በቤተሰብ ምክንያት ተጣልቶ እንትን እያሉ ነበረ። እሱ እንግዲህ እዛው እየተመላለሰ የያያት ነው። እሷ ወደ ስራ ገብታለች፣ ሌላ ስራ እንደተለመደው ድንጋይ አንስቶ ወር ወይኔ እናትየው መጣችበት። እናትየው አክስታይሲ ብሎ ሲጠራት አገላመጠችው። ሴትዮ ብርጭቆን እንዳሰበረ ሴትዮ ምን ፈለገ መጣ እንዳትለው። አሁን አሮጊቷ ራሱን ነግ አሲያን ፈልጊያት ነበረ። እሺ ካለች ጥራት፣ ቤት የለችም። ለምንድን ነው አሲያ ጋር የምትደውለው? ከእንግዲህ በኋላ አሲያ ጋር እንዳትደውል፣ የምትፈልገው ነገር ካለ ሌላ ቦታ ፈልግ፣ ሁለተኛ ልጄ ጋር እንዳትደውል አለችው። የለችም ማለት አይገባም እንዴ? ፈጣሪ ሆይ የማወሽበት ምክንያት አለኝ እንዴ? ዝም ብላ ሄደ፣ አታዝጋኝ፣ አታበሳጭኝ፣ ዝጋታ አለችው እና ወደ ውጭ ተመለች። ኡፍ አለና እሱም እሷ ጋር ስልክ ሞከራ፣ ስልኩን አታነሳም። እሷ እንግዲህ ቃለ መጠየቁ ላይ ነው። አሲያ ምን ተፈጥሮ ነው? እኔ ቆንጆ ለምንድን ነው ስልክ ማታነሽ? የኔ አበባ ያለ ነው እሱ። የት ነው ያለሽ የኔ ውድ፣ የኔ እምቡጥ አበባ እያለ ነው። መጀንጀን ይችልበታል። ሄደ እሱም። እሷ እንግዲህ የስራ ቃለ መጠየቅ ነው ያለችው። ገና እየወጣች ነው። ስልኳ ዝግ ነው። እንግዲህ አሁን በቃ ሁሉም ነገር አልቋል። ተቃጥር ያለው ስልኬን ብከፍቶ ምንም ችግር የለም። አሁን ከማርት ጋር የሚኖርኝን ጠብ እዘጋጃለሁ አለችውና ወጣ እየሄደች ነው። ስልኳን ከፍታለች። እንግዲህ አቶ ቶባዞም ቤት ደርሷል። ልክ እሱ ቤት ስደርስ ሚስቱ በሩን ከፍታ ወጣች። ቶባዝ አለችውና ጠራችው። ማሬ ያንተ ነገር እኮ በጣም አሳስቦኛል አለችው። አይ ሲደውልልኝ እሱ ደግሞ ምን የተፈጠረ ነገር አለ? ለምንድን ነው ስልክ ያላነሳ? ይቅርታ አድርግልኝ፣ ስልኩን ድምፁን አጥፍቼ ነበረ። የተፈጠረ ነገር አለ እንዴ አላት። ምንም አልተፈጠረም አለችው። ወደ ያገኘው ስነዳ ነበረ አለውና መለሰላት። ከዛ መልእክት ነው አለች። ከማንም ሰውዬው የቃል ጀነው ምን ላደርግለት እችላለሁ አለችውና ስትጠይቀው እሱም አንዳንድ የመስታወቂያ ስራዎች ገላዬ መታጠብ አለብኝ ገብቼ አለና አለፈና ሄዳ ከሷ እሷም
ብድግ አረገችና ስልኳን መደወል ጀመረች። እንግዲህ አሁን ቶፓስና ፌዳት ያፈኑ ሰውዬው የት አባቱ ተሰውሮ ነው አሁን ማግኘት አይችልም ትላለች ስልኩ። ቆይ እስቲ ያቺኛ ሴትዮ ጋር ልደውል አለችውና እሷ ጋርም ስትሞክር ምንም ስልኩ አይሰራላትም። በጣም እየተበሳጨች ነው። እሱንም ማግኘት አይችልም። ለእኔ እንኳን ማግኘት ከቻለ ጥሩ ነው ያለች እንግዲህ ወዲህ እያየች ነው። አሁን እሷም ወደ ውስጥ ገባች። ኢትዮጵያ ወደ ጓሮ ዞር አለና ቴክስቱን ለፌዳት መለሰላት። ምንም ችግር የለም መድኃኒቱን አስቀምጧል ዶክተሩ ቁጥር ተጽፎበታል እና መድኃኒቱን ስጩ ሰውየው ዝም ብሎ እየቃጀ ነው ብላ ነበረ እሷ የነገረችው። ምንም ችግር የለም ተይው እኔ እመጣለሁ። ቶፓክ በዚህን እንኳን እንዳትከራከር አይዳ በዚህ እሷን ነው ማግባት እንግዲህ በፊት የተነጋገሩ ነበር። ቶፓክ እንግዲህ ከዚህ በፊት አይዳን ለማግባት ነው አለብህ ብላ እሷ ስትናገር ወይ የዚህ ቤተሰብ አባላት ትሆንም እኔን ይሄ ጥላ ጀርባን ሰታ ከሄድክ እኔ እክዳለሁ ብላ ስትለው እሱ ደግሞ ቀጥታ እኔ ማየ አቀልልሻለሁ ምንም ችግር የለም ብሎ ጥሏት የወጣት ነገር እያስታወሰ ምናምን ጀምሯል። እናትየው መናፈሻ ውስጥ ቁጭ ብላ እያሰበች ነው። ቶፓስም ወደ ሰውየው ተመልሶ ሮጦ በጓሮ በኩል ተደብቆ ወጥቶ ወደ ሰውየው ተመልሶ ሄደዋል። ፎጣውን ጭንቅላቱ ላይ ሊያረጉለት ነው። እነዚህ እየተፋቀሩ ነው። የድሮ ባልና ሚስት ውሃውን በይቃ ስትስል ከነ እጇ ነው የያዘና እሷም ደንግጣለች፣ እሱም ደነገጠ። ዛሬ ደግሞ እጄ ማዘዝ አቅቶኛል ምን ሆኜ ነው እያለ ነው እሱ። ፎጣና ውሃውን ሰጠችውና ጭንቅላቱ ላይ እንዲያረግላት ጠየቀችው ነው። ፎጣውን አስቀምጦለታል። እሷ ደግሞ ጎንበስ ብሎ እሷም ጎንበስ ብላለች። ግን እሱ ጎንበስ ብሎ የእሷን ፀጉር ነው የሚያሸተው። አይኑን ጨፍኖታል። ከዛ እሷ ዞር ስትል ሆነ ነገርን ድሮ እኮ እሷ ጋር የነበረ ምናምን እያስታወሰ እንትን እያለ ነው። ምክንያት እንግዲህ እናትየው መኪና አደጋ እንድገጥማችሁና ራሳችሁን እንድስቱ ስለ አረገችው ነው እንጂ እነሱ ፍቅረኛሞች ናቸው። እንግዲህ እሷም ልጁን እየፈለገ ልጄ እያለች እየጠራች ነው። እነሱ ቶፓስ እሷን እጇን ይዟታል ፌዳትን። እነሱ እርስ በርሳቸው ቆመዋል። እንግዲህ እንደተደበቁ ነው። ወይኔ እሷ ወደ ቤቱ እንዳትገባ ውጭ ያለው ህንፃ ውስጥ ገብቶ ይሁን እንድለካ ግቢ ውስጥ ሆኖ እዛው ነው የተደበቁ፣ ሌላ ቦታ አይደለም። ጓሮ ነው ያሉት እነሱ ሁለቱም ተደብቋል። እንግዲህ ሰውየውንም እዛ ጋርዶታል። እነሱ ሁለቱም ተጠጋግቶ ቁጭ ብሏል። ግራ የሚያጋባ ቦታ ቢኖር ይሄ ነው። ልጄ የት ነው አለ ያለች እየፈለገች ነው። እነሱም እዛ እሷም አይኑን ኧረ ተይ ተይ ፌዳት ተይ። እሷም አይ ዞር ስል እሱም አያት ሰው እያየች መሆኑን እርፍ እሱም ፈጠጥ ብሎ እያየ ነው። እንግዲህ እሷም እየፈለገችው ነው። ልጁ የት ነው አለ እያለች የውሸቷ ቡራክ እያለች ቤት ውስጥ የፈለገች ነው። የመጣች ነው እኮ እያለች ነው። እነሱ ተቀራርቧል። ልጄ እዚህ ነው እንዴ ያለ ብላ እንትን ስትለው እነሱ ያው ተደብቋል። ከፍታ ልትገባ ትችላለች ብዬ ነው የማስበው። ከፍታ ከገባች ግን ታያቸዋለች። ወይኔ በሩን ነክታለች። በሩን ነክታ እንግዲህ እነሱ ተፋጠዋል። ፌዳትና ቶቶባክ አይኗን እያያት ነው። ወይኔ ጉዳችሁ ተመልሳ ከሄደች አሪፍ ነው ብዬ ነው የማስበው።
እነሱ እንግዲህ እዛ እርስ በርሳችሁ እየተያዩ ነው። አረ ፍቅር ቢጤ ጣል አድርጓቸዋል እነዚህ ባልና ሚስት። ከፈተች እዚህ ነኝ እማዬ አለውና ካፍታ ለማየት እንትን ብላለች። ተመለሰች። ከፍታ አላየችም። እሱ ትንሹ ልጅ እየፈለገች ነበረ እየቶባ ክልል። አይ እሷም ወይዘሮ አይዳም ተመልሳለች። እነሱም እንደተደበቁ ናችሁ። ይው ሂጇ ኧረ ሂጇን እንኳን አሁን እንኳን ልቀቃት፣ ሴትዮ ሄዳለች። ተጠባብቆ ነው እንትን ያለው ከዛ ተመልሶ ሄደዋል። የእሷ ተመልሳ ስትሄድ እነሱም ወደ ውጭ ወጥቶ እዛም ቡራክ ያለች እየተጣራች ነው። ቡራክም ቁጭ ብሏል። ልጄ እስካሁን የት ነበርክ? ስለተከታተላችሁ በጣም ነው የማመሰግነው። ሰላም ሆኖልኝ